ወይዘሮ ሜላትና አቶ ቤቲ ተገናኙ ማለት ነው። ትልቅ ፍጥጫ። ምክንያቱም ቤቲ ትልቅ ሚስጥር አለኝ ለአንተ የሚሆን ቤተሰብ መሀል እንጂ የምነግርህ ዝም ብዬ አልነግርህም ብለው ነበር መስፍንን ማለት ነው። እሱም ደግሞ ግራ ተጋብቶ ምን ልትይኝ አስበሽ ነው እባክሽ ልጅ ቤቲ፣ ምክንያቱም እዚህ ልትነግሪ ትችያለሽ ወይ ስላት፣ በፍጹም እዚህ አልነግርህም፣ እኔ የምፈልገው ሞላ ቤተሰብ አጠገብ እንዲነግር ነው የምፈልገው ብለው እንግዲህ መስፍን ተናዱና ተበሳይቶ እንዴት ትላለች በማለት ምን ልትነግረኝ ነው እያለ ለኖላዊት አስቀድሞ ይነግረዋል። ምክንያቱም ትዳሬን የሚጥስ ከሆነ በጣም ከባድ ነው፣ ትዳሬ አደጋ ላይ ይሆናል እያለ ይለዋል። ወይስ ከልጅቷ ጋር ሌላን ነገር አለህ እያለም እሱም ሲጠይቀው፣ ኧረ በስማም በል አቶ ኖላዊት እንዴት እንደዚህ ያደርጋለሁ ወይዘሮ ሜላትን የመሰለ ሚስት ያለችኝ ይለዋል። ሜላት አሁን ላይ ከኛ ምንድን ነው የምትፈልጊው በቀጥታ ንገሪኝ እያለ ትበሳጫለች። ሰላምን ከቤት ካስወጣቻት ቀናትን ብታስቆጠርም በጣም እየደበራት ይገኛል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ዘንላችሁ የመጣ ነው ኖላዊቶችን ነው። ኖላዊቶች እንግዲህ በጣም ከባድ ችግር እየፈጠሩ ይገኛሉ ማለት ነው። ወይዘሮ ሜላት በአሁኑ ሰዓት ላይ እየተናደደችና እየተበሳጨች የኔ ድል እንደዚህ ሆኖ ቀረወይ፣ ምክንያቱም ቤቴን የሚያፈርሰው ለካ አቷንቴነህ ነበረ፣ በየቀኑ ይህንን ያላቅም ያሁላ እንደዚህ የተደረገብኝ፣ ይሄ ሁሉ እንደዚህ ሲሆን የት ነበርኩኝ? በቁሜ ነው ወይ የቀበራችሁኝ? እያለይ እየተናደደችና እየተበሳጨች ትገኛለች ማለት ነው። ሜላት ቤቷን ሊያፈርስባት የቻለው ትልቁ ዋስትና በቃሉ ቢሆንም በቃሉም ግን እሱንም ማስጠንቀቂያ ከዚህ በፊት ሰጥታው ነበር ማለት ነው። እሱም ለማወቅና እናም ደግሞ አሁን ላይ ቤቲ እህቴን ካገትክበት እባክህን አለቃ ልትነግሬ ትችላለህ ወይ ብትለውም እሱ ግን ፍቃደኛ አይደለም ማለት ነው። የትኛዋን እህትሽን ነው የምትጠይቂኝ? ልጅ ቤቲ ምንድን ነው የምትይው? እያለ አሁን ቤት የለቀሽ እንድትወጭልኝ እፈልጋለሁ፣ ከኔ ምንድን ነው የምትፈልጊው? እያለ የሰጠውሽን ስራማ እንዲያሰሪ ምክንያቱም ትተሹ ወጥተሻል ብሎ ይቆጣታል ማለት ነው። ልጅ ቤቴም እንዴ አለቃ እየሰራው እኮ ነው፣ ግን እሳ እህቴን እቀጣታለሁ ብለኸኝ ነበረ እያለች ትነግረዋለች። እና ብቀጣት ከዛ ሌላ ነገር ምን ተፈጠረ ብሎ ሲላት፣ ቤቴም ደግሞ ግራ ተጋብታና እንትን ብላ ስለነበረ አሁን ላይ ጽዮን እንደዚህ ያረጋታል ብላ በፍጹም አልጠበቀችም ነበረ። ግን እሳ የእሱ እጅ እንዳለበት ለኢዝራ ብነግረውም ኢዝራም ደግሞ የኔ አባት ጨዋና መልካም ነው፣ ስለዚህ እንደዚህ አይነት ተልካሻ ነገር እንደማያረግ 100% አውቃለሁ፣ ምን እያልሽ ነው ስለ አባቴ እያለ ይቆጣታል። ልጅ ቤቲም እውነቴን ነው ምልህ፣ ከምሬ ነው ኢዝራ አባትህ በእኔ በህቴ ላይ ትልቅ ከባድ እንትን ብሏል፣ ምክንያቱም እሷን እቀጣታለሁ ብሎ ነበረ እና ይበልሻ ፂ ምን አርጋውሽ? አንቺስ እሺ አብረሹ ትሰሪያለሽ ልበል አላት። ፂ ምን አርገዋለ? ይህን ካረገ እውነት አባቴ እንደዚህ ያረግም እያለች ትናገራለች። ቤቲ አሁን ላይ የኖላዊት ቤተሰብን እንደዚሁም የሜላትን ቤተሰብ ልተዋወቅ ብላ ያለችው ትልቅ መርዷለኝ ያለቻቸው እውነት ስለ ሀናና ስለ ኢዝራ የማን ልጅ እንደሆነ የበቃሉ ልጅ እንደሆነ እንደዚሁም ደግሞ በቃሉ በጣም አናዷትና አንበሳይቷት ስለነበረ በጣም ከባድ ችግር ስለፈጠረባት እሱን ለመናገር ይመስለኛል ቤቲ አሁን ላይ መስፍንን አገናኝ ሞላ ቤተሰብህን ያለችው ትልቅ ሚስጥር አለኝ ያለችው በቤተሰብ መሀል ነው እንጂ የምነግረው ለአንተ ብቻ አልነግርም ያለችው። ምክንያቱም በቃሉ እሷ ጋር እነሱን እንደሚያጠፋቸውና እንደዚሁም ደግሞ ኢዝራ የበቃሉ ልጅ መሆኑን ስለማያውቁ ይህንን ልትናገር ይመስለኛል። ወይዘሮ ሜላትም ጭራሽ ቤቴ መምጣቷን ሰው እንዴት እያለች በቅናት እየተንጨረጨረችን ቢሆንም በጣም ከባድ ችግር ውስጥ ተፈጥሯል። ወይዘሮ ሜላት አሁንም ጀምራ ለትዳሬ ብፈራም ስለምወደው ነው፣ ምክንያቱም አንቺና አባዬ ምንድን ነው ጭቅጭቃችሁ እያለ ሀና ትጠይቃለች። እሷም ደግሞ አይ ልጄ እና ምን ላርግ ብለሽ ነው? እኔ እንደዚህ ባረግም ምክንያቱም እሷ ግን አልተወችንም፣ ልትወው አልቻለችም እያለች ብትነግራትም ወይዘሮ ሜላትም ደግሞ አታስቢ፣ እኔ የማደርገውን ነገር አደርጋለሁ፣
ሁሉንም ነገር አስተካክላለሁ እያለች ሀናም አይዞሽ ሀንዬ ሁሉም ነገር ለበጎ ነው ይስተካከላል እያለች ወይዘሮ ሜላት ትነግራታለች። ሀና በዚህ ሰዓት ላይ ያለችበት ችግር በጣም ከባድ እንደሆነ ሁላችንም እናውቃለን። ወይዘሮ ሜላት በዚህ ሰዓት ላይ እየተናደደችና እየተበሳጨችም ቢሆንም ግን እሳ በቅርብ ቀን ሁሉንም ነገር እደርስበታለሁ በማለት ዝምታዋን ሰብራለች በቃሉ አሁን ላይ። ምክንያቱም አንቴንህን አብሮት እንዲሰራ ካረገ በኋላ እያንዳንዱ መረጃ እየሄደ የሚነግረው ቤቲ ሳትቀረው ስለ ቤቲ መጥፎ ነገር እንጂ መልካም ነገር ነግሮት አያውቅም። እሱም ግራ ገብቶት ቤቲ እንደዚህ ያደረገች አስወግዳት፣ አለቃ በጣም ባንተ ላይ ሌላ ሴራ እያሴረችብህ ነው ብሎ ይለዋል። እሱም ደግሞ ግራ ስለገባው እውነትህን ነው ቤቲ ጸባዋ ተቀይሯል እያለ እንደዚሁም ደግሞ ኢዝራ በእንትናን አግኝቶ አንቴነህን አግኝቶ ለማውራት ሞክሮ ነበር፣ ግን እዛ ሊነግረው አልቻለም። አባቴ ያልነገረህን እኔ እንዴት ያለቀ ምስጢር አውጥቼ እነግርሃለሁ ብሎ ትቶት ይሄዳል። አሲርና ተምቹም በሀና ተናደውና ተበሳይተው ከዛ ቤት መሄዳቸውን አቁመዋል። እነዚህ ልጆች የት ሄደው ነው ብጠብቃቸውም የሉም፣ በር በር በይ ቀሩ እያለ ኖላዊት ግራ ይገባውና በር በተንኳኳ ሰዓት እነሱ ናቸው እያለ ወከክ ይላል። እናንተ ልጆች አድባችሁ ለምን እዚህ አመጡም እያለ ብቻውን እየለፈለፈ ይገኛል። በዛ ሰዓት ላይ በር የሚያንኳኳው አቶ እንትና ነበር፣ መስፍን ስለ ሜላት ስለ ትዳሩ አሁን ላይ የሚያማክረው ቤተሰብ ስለሆኑ የሀንዬ አባት እንደዚህ ነው እያለ ይነግረዋል። ወይዘሮ ሜላት አሁን ላይ በጣም ከባድ ውሳኔ መወሰን አለብኝ ብላለች። ትልቁ መርዶ ሰላም ያጨናነቃት እስከ ዛሬ ድረስ ከዚህ በፊት ታምሜ እንደነበር ታውቂያለሽ አይደል እንደማይ ታምሜ ስለነበር በጣም ከባድ ችግር የነበረብኝ ልጅ ነኝ። ስለዚህ ይሄም ደግሞ አሁን ላይ ምን እንደማደርግ እነግርሻለሁ እያለች ትላታለች። በዚህ ሰዓት ላይ ሀና ከባድ ውሳኔ ብትወስንም በቅርቡ ቀን ግን እውነት ነው። አሁን በቅርቡ እያንዳንዱ ነገር የሰርጌ ነበር፣ ግን እሳ መሰናክል አያጣኝም እያለች ብቻዋን ታብሰለስላለች። ምክንያቱም እኔን ታፈቅሪያለሽ እሷን እንዲተዋት ከፈለግሽ እያለ አለዛም ደግሞ በቤተሰቦችሽ እመጣለሁ እያለ እያስፈራራት ነበረ። ይህንን መቋቋም አቅቷት ሀናም እንዴት ምን ለማድረግ ፈልገ ነው አንተ ጅል እያለች ትቆጠዋለች። እሱም ደግሞ እመኝኝ የማደርገውን ነገር እኔ አውቃለሁኝ ጠብቂ አቶ ሀና እያለ ዲማሙም ደግሞ ሰላምዬ ምንድነው የሆነችው? ያ አንድ ልጅ በሱ ፍቅር ነው እንዴ እያለ እሱ እያስጨነቃት ነው እንዴ እያለ ሀናን ሲጠይቃት፣ ሀናም ደግሞ አረሱ ቅዱስ እኮ ጥሩ ልጅ ነው የትምህርት ቤት ጓደኛችን ነው እያለ ትነግረዋለች። እሱ ግን አልተዋጠለትም። አይደለም እሱ ልጅ አስቸግሯታል፣ እመኝኝ ኮቴውን ብዬ ደፍቼው መጣለሁ እያለ ሲላት፣ ሀናም ተደናግጣ እረሱን እንዳትነካ ወይኔ ሰላምዬ ምን ይሻልሻል እያለ ግራ ይገባታል። በአሁን ሰዓት ላይ ተምቹና አሲር በጣም በሀና አዝነውባታል። እሷም ደግሞ ከዚህ በኋላ አታስፈልጉኝም እያለ እየተቆጣቻቸው ነበር። ላይክ ሸር ሰብስክራይብ አድርጉ። ባይ ባይ።